መቀመጥ ትችላለህ። አሁን ሁለቱም የተለያየ ክፍል ውስጥ አድርገናቸዋል። እናም በፍጹም ሁለቱም መነጋገር አይችሉም። የ10ኛ ቀን አማራጫችሁ የሚሆነው ይህንን የስፖርት ቦታና ውጪውን በረንዳው የምትፈልጉት ከሆነ ከገንዘባችሁ ላይ $50,000 እንቀንሳለን። እናም ሁለታችሁ የምትስማሙ ከሆነ ነው ይህንን የምናደርገው። አንድ ለየት የሚያደርገው ነገር ግን አለ። ከሁለት አንዳችሁ ይህን አማራጭ ተስማምታችሁ ሌላኛው ደግሞ አለስማማም ቢል $50,000 እንቀንሷለን። እናም ያ የመረጠው ሰው ቦታውን እንደፈለገ መጠቀም ይችላል። እንደዚህ ይሆናል ብዬ አልነበረም የጠበቅኩት። እዚህ ቦታ ላይ ለ10 ቀናት ያህል አብራችሁ ቆይታችኋል። እናም ሌላኛው ሰውዬ ምን ሊል እንደሚችል መገመት ትችላላችሁ? ይሄ ትልቅ ውሳኔ ነው። ቀጣዮቹን 90 ቀናት እንዴት ነው የምታሳልፉት? ሁሌ መጥፎ ልጅ መሆን ሰልችቶኛል። አዎ ጥሩ ልጅ ደግሞ ምን ሊሰራ እንደሚችል ታውቃለህ። አሁን ሁለቱም ውሳኔ ወስነዋል። ነገር ግን አንዱ ምን እንደወሰነ ሌላኛው አያውቅም። አንተ ምን እንዳልክ ትነግረናለህ? እኔ እሺ ነው ያልኩት፣ ተስማምቻለሁ። እኔም ይሁን ነው ያልኩት። ገንዘቡ ላይ ያለኝ እይታ አሁን እየተቀየረ ነው። የተሻለ አኗኗር ለመኖር ገንዘብ ማውጣት አለብን። ይሄ ግዴታ ነው። ማን ያውቃል? ምናልባትም ይህንን የስፖርት ቦታ ስለተቀበልን ሊሆን ይችላል ይህንን ውድድር የምናሸንፈው። ምንም ካለ ማሸነፍ ትንሽዬ ማሸነፍ ይሻላል። እሱን ነው ማስበው። በሚገርም ሁኔታ በቀን ለ1 ሰዓት የሚያገኙት የስፖርት ሰዓት ቀኑን ሙሉ አሪፍ ሆነው እንዲውሉ ማድረግ ችሏል። አረ በለው፣ ይሄ ቦታ ነጻነት አለው። እውነት ብለሃል። 50,000ማ ይገባዋል። በሚቀጥሉት ቀናት እዚህ ቦታ የሚያገኙትን እያንዳንዱን ዕቃ በአግባቡ እየተጠቀሙበት ነው። አሁን ላይ ሁለቱ ሰዎች በጣም ተግባብተው እየኖሩ ይመስላል። ነገር ግን በዚህ ውድድር ብዙ ቦታዎች አሉ የእነሱን ግንኙነት ሊረብሽ የሚችል። ምክንያቱም ይሄ ቦታ እንደ እስር ቤት አድርጌ ስለሆነ የገነባሁት ምግቡም እንደዛ መሆን አለበት። ይሄ ምግብ በጣም አስጠሊታ ነው። እስር ቤት ያሉ ሰዎች ለካ ይህንን ነው የሚበሉት። በጣም ነው የሚደብረው። ለምን ያህል ጊዜ ይህንን ምግብ እየበላው እንደምቆይ ራሱ አላውቅም። ለዚህም ሲባል በቀን 20 ለነሱ አሪፍ ምለውን ነገር ይዤላቸው መጥቻለሁ። ለቀን 20 ምርጫ ዝግጁ ናችሁ? አዎ። አሁን የምንፈልገው አንድ ሰው ነው። ከሁለት አንዳችሁ ለሁለታችሁም ተወስናላችሁ። እሱ ይወስን። እሱን መርጫለሁ። እሺ፣ እውነት እሱን ታምነዋለህ? አዎ፣ ብዙ አውርተናል። እረ በለው፣ እዚሁ ቦታ ላይ ኪችን አለ ማለት ነው። እዚህ ኪችን ውስጥ ለሚቀጥሉት 80 ቀናት ጣፋጭና ጤናማ የሆኑ ምግቦችን ለመስራት የሚያገለግሉ እቃዎች አሉ። ያንን የማትወዱትን የእስር ቤት ምግብ እየበላችሁ መቆየት ትፈልጋላችሁ ወይም ደግሞ ይህንን ኪችን በመውሰድ የፈለጋችሁትን መብላት ትመርጣላችሁ? ለሚቀጥሉት ቀናት በሙሉ ለቁርስ፣ ለምሳ እንዲሁም ለእራት የሚበቃችሁ ያህል ይሰጣችኋል። እዚህ ቦታ ስጋ አለ እንዴ? ይኸውልህ ተመልከት፣ ከበሬው ከበጉ የትኛው ይሻላል? ለራስ ብቻ አይደለም የምትወስነው። አብሮክ የሚወዳደረውም ሰው እዚህ ቦታ ላይ ቢሆን ምን ይወስናል ብለህ ማሰብ አለብህ። አሁን ምርጫህን ለመናገር 1 ደቂቃ ሰጥሃለሁ። ጆን፣ ለጓደኛ ከአንድ አማራጭ ሰጥቼው ነበር። በዚህ የስፖርት መስሪያ ቦታ ኪችኑን እንድትገዙኝ። ማለትም ከዛ በኋላ ይህንን ቦታ መጠቀም አትችሉም። ምን ሊመርጥ እንደሚችል አውቀዋለሁ። በእርግጠኝነት የስፖርት ቦታውን አሳልፎ አይሰጥም። እውነት ብለሃል። እባክህ አንድም ደቂቃ አላሰበበትም። እምቢ ነው ያለኝ። እያየዋችሁ ነው። በእያንዳንዱ ቀን ስለ ምግቡ ታማርራላችሁ። ነገር ግን ይህንን አማራጭ መቀበል አልፈለጋችሁ። እንደማስበው ይሄኛው ትንሽ ቀለል ብሏችኋል ውሳኔው። በቀን 30 እንገናኛለን። ከባድ ምርጫ ነው ማመጣባችሁ። ይህንን የስፖርት ቦታማ በምንም አንቀይረውም። ይህንን የመሰለ ቦታ የኪችኑን ምርጫ አንፈልግም ካልን አሁን 24 ሰዓት ሆኖናል። በውሳኔክ እየተቆጨህ ነው እንዴ? በፍጹም። አሁን በጣም ደስተኛ ነን። ሙሉ ቀኑን እዛ ቦታ ተዘግቶ ከመዋል ተርፈናል። ተወዳዳሪዎቹ አሁን እዚህ ቦታ ላይ ደስተኛ እንደሆኑ እያሰቡ ነው። ነገር ግን በመሃል ደግሞ ውጪ ምን እያመለጣቸው እንደሆነ ያስባሉ። እዚህ ቦታ እስካለው ድረስ ላስበው የሚገባው ነገር አንድ ነገር አለ። ይህንን ገንዘብ ማሸነፍና ለቤተሰብ የተሻለ ነገር ለማድረግ ነው እየጣርኩ ያለሁት። ከዚህ ቦታ በፍጹም መውጣት አልችልም። ምክንያቱም ቤተሰቡ በሙሉ እኔን ነው የሚጠብቀው። እኔ ከቤተሰቦቼ ጋር ከተገናኘው ዓመት ያህል ሆኖኛል። አባቴን ባለፈው ዓመት 2 ቀን ብቻ ነው ያየሁት። ወንድሞቼንና እናቴን ደግሞ ከነጭራሹ አላየኋቸው። እውነትን ነው? የስፖርት ቦታውን ለ1 ሰዓት ብቻ ስለሚያገኙት በጣም ተጨንቀዋል። አረ ሰዓቱ አይደርስም እንዴ? ሰዓቱን ለማሳለፍ ባሉበት ቦታ ሆነው አንዳንድ እንቅስቃሴዎችን ያደርጋሉ። ተወዳዳሪዎቹ አሁን እዚህ ቦታ ላይ 30 ቀን ሆኗቸዋል። እስኪ ምን አይነት ሁኔታ ላይ እንዳሉ ሄደን እናያቸው።